አየህ ለሌሎች የሚተርፍ ይሆናል። እንትፍ ብለህ የምትመርቀው ፊቱ እንደ ፀሐይ የበራ ይሆናል። እደግ ያልከው ያድጋል፣ ተው ያልከው ይቆማል። ቃል ግዝት ይሆናል። እግዚአብሔር ቤት ቃል እግዚአብሔር እየተናገረ ያደገ አንደበቱ በቅድስና የተሞላ ነው። ክብርና ምስጋና ለአምላካችን ይሁን። ከቤቱ አይለየን መድኃኔዓለም። ስለዚህ ብዙ ጥያቄዎች ያለውን ፊታችን ጨፍግጓል። የጨፈገገው በእኛ ምክንያት ነው። ነጽሩ ነፍሰክሙ ወአንጽሑ ነፍሰተክሙ። ነፍሳችሁን ተመልከቱና ሰውነታችሁን አንጹ። ምንድነው የጎደለኝ? ለምንድነው ጸሎቴ የማይሰማ ኃይሌ ደካማ የሆነው? የእግዚአብሔር ፊት ለምን ጠፋብኝ? የሰማይ መንገድ ለምን ተሰናከለብኝ? ምን ነው ሰርቼ አላተርፍ፣ ደክሜ አልሞላልህ አልኩ። አመድ አፋሽ ለምን ሆንኩ? ምን ቢጎድልብኝ ነው? ምን ቢርቀኝ ነው እያለኝ እንደሌለኝ የሆንኩት? ሞልቼ የምጎድለው ብኩንም ሆነው ለምንድን ነው? እኛ ውስጥ ነው ያለው ችግሩ። እኛ ያላራገፍነው ነገር ከውስጣችን አለ። ሰውየው ትልቅ ድግስ ቤት ተጠርቷል። ድግስ ቤቱ በጣም ያምራል። ሁሉም የክት ልብሳቸውን አሳምረው ለብሰዋል። እሱም እንዳቅሙ ያለውን ግጥም አድርጎ ለብሷል። ነገር ግን በለበሰው ልብስ ውስጥ ረጅም ዘመን ከእግሩ አልወጣ ያለችዋን ካልሲ አዲስ ጫማ በላዩ ላይ አድርጓል፣ ካልሲ ሳይቀይር እና ከእግሩ ተለይተው ማታውቀው ካልሲ እግሩን ባነሳ ቁጥር የሚወጣው ትንፋሽ አካባቢውን ይረብሽ ጀመር እና አጠገባቸው ጋር ሄዶ የሚቆማቸው ሰዎች እያሉ ይሸሹታል። አንድ ወዳጅ ጠጋ ብሎ ምን ነው ሰው አፍንጫውን እየያዘ ይሸሸኛል? እንደነሱ ሽክ ብዬ ለብሻለሁ፣ ሽቶ ተቀብቻለሁ። አይደለም የሆነ ነገር አለ። ተመልከት እስቲ ጫማ ይሻረን በጭራሽ ይሄው ተመልከት ጫማውን። አዲስ ጫማ እኮ ነው የገዛሁት። ይሄው ካላመንክ ካልሲውማ የድሮው ነው አለ። ታዲያ እሱ እኮ ነው አካባቢውን በሙሉ የበከለው። ውጣና ሌላ አዲስ ገዝታ አድርገና አሉት። ሄዶ አድርጎ መጣ። አዲስ ካልሲ፣ ነጭ ካልሲ እንዲታይ አድርጎ ደስ አላቸውና ሲቀርቡት አሁንም ሽታው አለቀው ብሏል ሰውየው። አንተ ሰውዬ ያለው ጓደኛው ጠርቶት፣ ሰው ሚልን አሰማም ወይ? ካልሲ ቀይራ? ይሄው ቀይራለሁ እኮ ተመልከት፣ ነጭ እንዴ። ታዲያ እዛኛው ላይ ደረበህበት? ኧረ አልደረብኩበትም። ካላመንክ ይሄው ኪሴ ውስጥ ይሽዋለሁ ብሎ አውጥቶ አሳይ። አያችሁ ያልጣልናቸው ነገሮች አሉ። አለቅ ያለን ይዞን ቁጭ የሆነ ቀን እስኪመጣ ደብቀን እሱ ነው እየሰነፈጠ ፊታችንን ያጨፈገገው። አራግፉ። ነውራችን በሙሉ ከኛ ላይ ይወገድ፣ ሸክማችን ይራገፍ፣ ንስሐችንን የምንቀንሰው አይኖር። የሆነ ነገሮች ሽቀስ አትናገር፣ እሱ እየሸተተ ፊትህን ያጨፈገገው።